ማይክ ላይ እንዳታወራና 1000 ብር አሸነፍ። ስም ማን ነው? ዮሐንስ። ወደድኩ መልካም አዲስ ቲማልሊ አሉቦቦ ዋጅባ ቢጂ ማይክ ላይ እንዳታወሪና 1000 ብር አሸነፍ። ስምሽ ማን ነው? ምህረት። አንቺ ረፍት በማተራመስ ምክንያት እስካሁን ሲንግል የሆኑ ወንዶችም አይገባሽም ወይ አትረጂም ወይ? ሰላምታዬ ባላችሁበት ሁሉ ይድረሳችሁ። በዛሬው ቪዲዮአችን እናንተን ይመለከታል፣ ያዝናናል፣ መልእክት ያስጨብጣል ብለን ያዘጋጀዋቸው አሪፍ የተመረጡ ቪዲዮዎች አሉ። ታዲያ ከእናንተ የሚጠበቀው ቻናሉን ሰብስክራይብ ማድረግ ነው፣ ላይክ ማድረግ ነው። ቪዲዮ ከተመቻችሁ እንዲሁም ይጠቅመዋል ብላችሁ ላሰባችሁ፣ ይዝናናበትም ብላችሁ ላሰባችሁ ሼር ማድረግን እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ ያው አንብበን ምን መልስ ይሆናል። እንዲሁም ቪዲዮን ሲመቻችሁ ላይክ እያደረጋችሁ ቤተሰብነታችሁን ማወጅ ትችላላችሁ። ታዲያ ለዛሬ ምን ተዘጋጅቷል? አብረን ቪዲዮን እንመልከት። በማተራመስ ምክንያት እስካሁን ሲንግል የሆኑ ወንዶችም ኦ ማይ ጋድ ብሩክ ናሆም አቤኔዘር ሱዴስ ሐምዛ ግርማ ቅዱስ ይሄ አብርሃም ስለሺ ይሄ ማን ነበረ? ኢዮብ ወይኔ በላቸው ወገን ተደፈረን እኮ ስማችሁን በአደባባይ ያስጠራውታል። ለማንኛውም እኔ ብሩክ ብሩክ ምን የለውበት ሰውን ሰው ያደረገው ብድር ነው። ለማበደር ደግሞ አትፍራ፣ ተበደር። ከዛ ለማመለስ አትቸኩል፣ ተረጋጋ። ቢቻል ለመካድ ሞክር። እሱ ነው የሚያወራው። ለመካድ ሞክር። ኤሌክትሪክ እየሰራ ግፍግፏን ስታወራ አስባል። ከተበደራችሁ እንኳን መመለስ አለባችሁ። በዚህ አጋጣሚ ከኔ የተበደራችሁ እንግዲህ መልሱልኝ። ይሄን አጋጣሚ ልጠቀም። አምቡሃ አብሲት ይሆናል ያልሽው ልጅ እንደው ምን ስታስቢ እንደው አይምሮሽ ላይ መጥተሽ እኔ ስለምን ይቅርብኝ ብዬ ዛሬ በአምቡሃ አብሲት ጥዬ ነበረ። አምቡሃውን በቃ ሊጡ ውስጥ ጨመርኩት። አንድ አምቡሃ እኔ 5-6 እንጀራ ነው መጋገረው፣ ከዛ በላይ አልጋግርም። ከዛ አቀጠንኩት ባምቡው። ከዛ ምጣድ ለኮስኩኝ መጋገር ጀመርኩኝ። እንደምታዩት በጣም ነው የሚያምረው። በአብሲት እንኳን እንደዚህ አይነት እንጀራ ጋግሬ አላቅም። የምር አሁን ምኑ ብትሉ ጀርባው ብትሉ ልስልስ ያለ እንጀራ እንግዲህ ከ2-3 ቀን በኋላ ደግሞ ይሻግታል ወይ ምን ይሆናል ወይስ ይደርቃል የሚለውን ደግሞ አይቼ ነግራችኋለሁ። ግን የአምቡሃው አብሲት በጣም ተመችቶኛል። እኔ ጸዴ እንጀራ ጋግሬበታለሁ። ሞክሩት ጋይስ። ቴክኖሎጂ ሳይንሱ ዓለም የደረሰበት ቴክኖሎጂ ነው። አስባችሁታል? ይህን እንጀራ በሚጥሚጣ በልታችሁት ታጋሳለ ምን አይነት እንደምታጋሳ የታባቱ No God please no ያመታኝ ወርዶ ለድፍረትሽ የምር ለድፍረትሽ ጨበጨብልሻል። ለድፍረትሽ አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር እንዴ? የሱ ነገር ማቱ ሃይ ፍቅር ወይ ማል ምን አልተባልክ ወይ ምን ሆነ ነው? ቆይ እንደዛ መጽሐፍ አንተ ጊዜው ምን ተጣጣች ይሰራ ነው? ፈጣሪ ወይ ስንት የሚያስጠላ ነገር አለ። በእናትህ እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳንጠቅረው ነው። በጣም ይገርማል። ከዚህ በኋላ አሁን ማረጋው ቢያልፍም አይቆጨኝም ምናምን ሙክክ ነው ማረጋቸው። አሁን ላይ የዛኔው ሳስበው እኔ ነኝ አይቀቀቃ አይደለም። አሁን እንዴት ነው የምታስበው? ምንጭስ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው። አንተ ቴክስት ነው በቪዲዮ የምታወራው? አንዳንዴ ወደ ኋላ መለስ ብለን ቴክስቶቻችንን እንየው ግድ የላችሁም። የኔ ቆንጆ ምንሽ ነው? ኧረ አክሲ ምንድን ነው አንቺ ደስ ይልሽ ብለሽ እኔ ነው እንዴ? ኧረ ብለሽ እንደዚህ ነው ታስለው ፌስቡክ በስንት ጣሙ በዚህ አይነት የፌስቡክ ይሻላል። ይሄም የተሻለ ሊያመጣ ነው ብለን ስንጠብቀው እናንተ ማግባት የተሳናችሁ እስከ መቼ ከልጋ ተጣብቃችሁ ትኖራላችሁ? የግራ ጎኖቻችሁ
ኦሮሞ ይጓቹ ገና ነበር ነገር የለም አግብታችሁ አትወጡም እንዴ ከሌላ ጋር ታራጁ ምን አረግናው ምን ታረጋኛለህ ከዚህ በላይ እንዴ በተገረስ ተካኛለህ ትገነዝ ነው እንዴ ምን ተሰምቶኝ ምንድነው ባዶኔ ዋሰው አልበዛም እንዴ በጠባይ ማጥቆርቆ ህጋል አገሪቷል በግድ ወጣለ ሆሮ ጎጆይ ምን ነው ዝም ማለት ነው ነው ቻል ብያስኩ እቺ እኛ ሀገር ላይ በተለይ 18 አመት ምናምን የምትለው ህግ ማለት ነው ካልጸደቀች አንወጣም ጋሽዬ ወተን ሴት እንሄዳለን ቆይ እኛ እኮ የምንሄድበት ስላጣን እንጂ ቤት ውስጥ አብረን ማርጀት ፈልገን አይደለም በስተመጨረሻም እንግዲህ ቲክቶከሯ ጃኒ በዚህ ሳምንት እንግዲህ ጋብቻዋን ወይም የቀለበት ፕሮግራሟን ትፈጽማለች በሶሻል ሚዲያዋ ፖስት ባደረገችው መረጃ መሰረት ማለት ነው እስኪ ቪዲዮቿን አብረን እንመልከት በዚህ ሰዓት ሰበር አስደሳች ተሰምቷል በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑን ተሰምቷል ከላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል በዚህ አጋጣሚም ከቀኑ 8 ሰዓት ተኩል ጀምሮ በመድኃኔዓለም ሞል በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑልኝ በታላቅ ክብርና አክብሮት እጋብዛለሁ የሚል መጥሪያን ጃኒ ለወዳጆቿ አስተላልፋለች ጃኒ ቀለበት የምታስረው ከማን ጋር ይመስላችኋል ከአዶናይ ወይስ ከሌላ ጋር ደገፍ በእና አስረጅን ቆይ በመጀመሪያ እሁድ እንግዲህ የኔ ትልቅ ነው እንዳትቀሩ እና እዚህ ላይ ነው የምንነግሪ እስኪ ፍራይዴ የሚለውን ኢንስታግራም ላይ ግቡና እዩት ልኬላችኋለሁ እኮ ለእናንተ ልኬላችኋለሁ አዎ በፍራይዴ በአምስታችሁ አንዴ እንዴው ያ እንግዲህ እሁድ ሰኔ 7 የቀለበት ፕሮግራም አደርጋለሁ ብላ እንግዲህ በቲክቶክ አካውንቷም እንደዚሁም በኢንስታግራሟ ጃኒ ገብሩ ምናቃት እንግዲህ ከማጋር ነው የሚለው ደግሞ እጅግ በጣም ሰርፕራይዝ ነው እንግዲህ ከማጋር ነው የሚለውን ደግሞ ምን አዲስ መረጃ አለ እስኪ የእናንተ ሐሳብ ከማጋር ቢሆን ትመርጣላችሁ ለማንኛውም እሱ አልተገለጠም እንግዲህ በሚቀጥሉት ቪዲዮዎቻችን ላይ የምናሳውቃችሁ በቶሎ ይሆናል እንግዲህ ከአዶናይ ጋር ወይስ ሌላ አለ ትልቅ ጥያቄ ነው ላግባ ማስተርስ ልማር ወይስ ልሰደድ እኔ ግራ ገባኝ እኮ አባቴ በዚህ ተማሪ ነኝ አለ እናቴ በዚህ አግቢ ትለኛለች እህቴ በዚህ ተሰደጂ ትላለች ሶስቱንም እኮ ባረግ ደስ ይለኝ ነበር ግን አልችልም እኛም እኮ ሶስት ነገር ባንዴ ማድረግ አቅቶን ነው ያው አታዩም ተመልካቹ ራስ ሰብስክራይብ አድርጉ ስላቸው ሰብስክራይብ ያደርጋሉ ላይክ አድርጉ ስላቸው ሰብስክራይብ አድርገን አይደል እንዴ ይላሉ ሶስት ነገር ባንዴ ማድረግ አይቻልም እዚህ ዓለም ላይ ስንኖር ማለት ነው ምን እንደሚያስቀኝ ታውቃላችሁ ማለት ምን እንደሚያሳዝነኝ ታውቃላችሁ ማለት ጺም ይላችሁ ሰዎች ምን እየነካችሁ ነው የምታስቡት ጊዜያችሁ ነው የምታሳልፉት እናንተ እኮ ፊሎሶፊውን ለመሆናችሁም እኮ ነው የምሬን እኮ ነው የምላችሁ እንዴ እንደ ልጅ ነው የምትታዩት ሐሳባችሁ አይሰማም እንዴ ማለት ነው ላጭቻት ነው ግን የአሁን በርዳለኝ አትይ ታሳዝኑኝ የምሬ በጣም ነው አንተ የምታሳዝነኝ ነው እኛን አይመለከት ግን ይሄ ትልቅ የሞራል ውድቀት ያመጣል የሚል እምነት አለኝ ጀለስም ሳይኖራት ራሷ ይሄናል ወፖፕ ማለቷ ማን ነው እንዴ አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አንፈልግም ግንበኛ ነው የምንፈልገው አናጺ ትፈልጋለህ ግንበኛ ነው የምንፈልገው ይቅርታ አናጺ ብላችሁ ግንበኛ ነው የምንፈልገው ይሄ አሟል ደይ ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ብላችሁ እኔ ግንበኛ ነኝ እንደዚህ እስከምትል ለምን ብበላ ይሻላል እኔ እኮ ግንበኛ አረ ይድ ለምን ብላ እንደዚህ እኔ ሰው ያሟል ደይ እርዳኝ ወንድሜ ራበኝ አባይ ተጨቀሩ አይዞ ተረጋጋ ምን ሆነ በቃ ይኸው አይዞ ያለ ቢዝራሲ ለለመንከኝ ስለምን አመንከኛል እኔ ግን አናጺ ነኝ አንድ በእና እንስራ ስንላችሁ እሺ አትሉንም እንደለምን ስንል ግን ትሰጡናላችሁ እኛ እኮ የተበላሸን ይሄን ነው ስንሰራ አትወዱም ነው እንዴት ነው ነገሩ ፋያ ለእንቅልፍ ላይ ነች
Step 3, grow hard about what you want to be. Step 4, everybody just do your thing. ማለት በዚህማ አትምጡብን እንጂ በማይመጣ ይመጣል እንዴ ወገኖች? ኧረ ተው ቤተሰብ ተው። የኛ ለኛ ልቀቁ፣ የእናንተን ለእናንተ ለቀናል። ምን ሆናችሁ ነው ወንድሜ? ሺህ ጊዜ ብትጨነቅ እንዳትጨነቅ። ራይሽ መንገድ ላይ ካካያልን እንዳታወራና 1000 ብር አሸነፍ። ስምህ ማን? ማይክ ላይ እንዳታወራና 1000 ብር አሸነፍ። ስምህ ማን? ዮሐንስ። ዮሐንስ ተሸነፍክ። ማይክ ላይ እንዳታወራ ነበር ያልኩት። ስምህ ማን ነው ግን አንተ? ሳሙኤል። ሳሙኤል ከየት ናችሁ? ሱሉልታ። ሱሉልታ። ሱሉልታ እዚህ ድረስ ምን ታደርጋላችሁ? ምንም። ቁጭ ብላችሁ እየተዝናናችሁ ነው? እሺ ለእናንተ እሰጣችኋለሁ ስለተሸነፋችሁ ብቻ። እሺ 3 4 5 ተካፈሉት። 500 500። እሺ 100 ያላችሁ? የለኝም 100 ተካፈሉት። እሺ ይመቻችሁ። ይመች አችማ እኛም ወጣ ማለት አለብን። የት ነው? ፒያሳ። ፒያሳ ዛሬ እመጣለሁኝ። 1000 ብር ማለት ቀላል አይደለም ብራዘር። ማይክ ላይ እንዳታወሪና 1000 ብር አሸንፊ። ስምሽ ማን ነው? ምህረት። ምህረት ተሸነፍሽ። ማይክ ላይ እንዳታወሪ ነበር ያልኩሽ። ቻሌንጅ የሆነ ጥያቄ ነው። በእርግጥ ግን ያው ትኩረት የሚፈልግ ነገር ነው። የትኩረት ትኩረት ትኩረት ትኩረት። በጨለማ ላይ ጨለማ ጨምረህብኝ አደርክ። ቴሌግራም የስራህን እኔ በጣም የምወዳቸው እህቶች አሉኝ። በሶሻል ሚዲያ የተዋወቅኳቸው የሀገሬም ልጆች አሉ። እንዲሁም የማከብራቸው የምወዳቸው ወንድሞች አሉኝ። የምወዳቸው ቤተሰቦች አሉኝ። ግን በእነሱ አዋረደኝ ቴሌግራም። ወላሂ ብዬ ነው የምነግራችሁ። በእነሱ አዋረደኝ። ለቤተሰብ ነው አላለ፣ ለማቃቸው ነው አላለ፣ ለማላቃቸው እንዳለ ኦል አርጎ ነው ዛሬ አዋርዶኝ አደረ። ለሊቱ ራሱ እኔ ረዝሞብኝ ያደርኩት ወላሂ በጭንቀት ማለት ነው። አስባችሁታል? የማታውቁት ሰው የሚሰጣችሁን ስም ሲላክበት፣ የምትወዱት ሰው፣ የምታከብሩት ሰው፣ የምታከብሯት እህታችሁ ጋር ሲልክባችሁ፣ የምታከብሩት ወንድማችሁ ጋር ሲልክባችሁ፣ እኔ አላቅም ብቻ ግን ቴሌግራም የስራህን ወላሂ እኔ እንደዛሬ በህይወቴ አስቤም ደንግጬም አላቅም። ብዙ አጋጣሚ አጋጥሞኛ ቃል ያሁኑ ግን እኔ እንጃ ይሄ ነው ብዬ ራሱ ማለት አልችልም። ወላሂ እንቅልፍ አልተኛሁም። አንዳንድ ሰዎች ደግሞ አረ ምንድነው ሊንክ ምልክብን ምናምን እንደዛ ሲሉኝ በቃ እኔ ተሸማቀቅኩኝ። ወላሂ ላዚም ተሸማቀቅኩኝ። ደግሞ ያለሁበት ብዙ ሸበካ አልነበረውምና በቲክቶክ ራሱ ምናምን አልሰማሁም። በቃ ሁሉም ሰው ግን ሰምቷል። ሊንኩን ገብቶ ምንም ያየው ነገር የለም። ሊንኩ ብቻ ግን በቃ ሲደርሰው በሶሻል ሚዲያ ስላየና ስለሰማ በቃ የሚሰጠኝ ስም ሌላ ነው የሰጠኝ ስም ማለት ነው። እና ብቻ እኔ እንጃ እኔ በብቻ እኔ ይሄን ቪዲዮ የምታዩ የኔ ፋሚሊ ሆናችሁ በቴሌግራም ያው ትረዱኛላችሁ ብዬ አስባለሁ ማለት ነው። እና ደግሞ እኔ ቢያንስ የኔን ድንጋጤና የኔን ጭንቀት ለማየት ያክል በቃ ወደኔ ቢልክባችሁ ወይንም ወደ ሌላ ሰው ይላክባችሁ እንደው ቢልክባችሁ ብዬ ነው የማስበው ማለት ነው። ገብታችኋል? ስሜቱን እንድታቁት እኔን እንደተሰማኝ ማለት ነው። እና እኔ በጣም ነው የምወዳችሁ ማከብራችሁ። ወላሂ በዚህ እንጃ ራሴን ምን ያክል እንደተሰማኝ በቃል መግለጽ አልቻልኩም። ብቻ አላቅም። ያው ጥንቃቄ አድርጉ። ግን ጭንቀቱ ለእናንተም እንዳይደርሳችሁ ይሄን ቪዲዮ የሰማችሁ ሁሉ ሼር እያደረጋችሁ አድርሱ። ወላሂ እኔ በጣም ተቃለል ያለሁ ዛሬ ማለት ነው። ቴሌግራም ሌላ ዓለም ውስጥ ገብቷል። እንደዚህ አይነት ነገሮች ላይ እውቀት ያላችሁ ሰዎች አርሙኝ በዚሁ አጋጣሚና ምን መሰላችሁ፣ እንደዚህ አይነት ነገር የሚከሰተው በቴሌግራም አሁን ሰሞኑን እየተነጋገሩ የነበሩት የቴሌግራም ጉዳይ ሌላ መስመር ውስጥ ገብቷል። የምሬ ነው ብላችሁ ሊንክ ይልክላችኋል። የሚላከው ሊንክ ስትከፍቱት የዘረፋ ቴክኒኮችን ቴሌግራማችሁን እስከ መጨረሻው እንዳታገኙ ተደርጎ ይወሰድባችኋል። እንደዚሁም ደግሞ ሌላ ነገሮች ቪዲዮዎችን፣ ፎቶዎችን እንደዚሁ ይላክላችኋልና ያ ነገር የሚሆነው የመጀመሪያው ነገር ምን መሰላችሁ፣ በሶሻል ሚዲያ ላይ ሆነ ይሄ ኦንላይን የምትጠቀሟቸው በአጠቃላይ ቱ ስቴፕ ቬሪፊኬሽን
የሚባሉ ነገሮች አሉ። እነሱን የማያስተካክል ሰው ብቻ ነው ይሄንን ነገር ተጋላጭ የሚሆነው። እንግዲህ ባጭሩ ለማስረዳት ለማብራራት ሞክሬያለሁ። ለማንኛውም እነዚህን ነገሮች ማድረግ የማትችሉ ከሆነ ማስተካከል ካልቻላችሁ ሴቲንጋችሁ ውስጥ ገብታችሁ ሁልጊዜም እንደዚህ አይነት ነገሮች ላይ ተጋላጭ ትሆናላችሁ። በእናንተ ስም ይላክላችኋል ማለት ነው። ባጭሩ ይህንን ይመስላል። የተረዳችሁኝ ይመስለኛል። በሌላ ጊዜ የማስረዳችሁ ይሆናል አስፈላጊ ከሆነ፣ ግን አጭሩ መንገድ ይሄ ነው። ያላችሁ እድል ይሄ ነው። ሌላ ጭንቀት ውስጥ የሚከት ነገር አይደለም። አንተ አይጠጣም የሚቀባ ነው የማን የማን እንዴ ምግብ አዛል እንዴ አራላዝና ዋይፋይ እኮ ነው ያልኩህ። ዋይፋይ ነው። ዋፍል የሚባል ምግብ አለ እንዴ? የት አለ ዋይፋይ? ዋፍል አንተ አዛል እንዴ? ዋፍል የሚባል ምግብ አለ? ዋፍል እንዴ መቀመጫ የሌለበት ነገር ነው። እንዴት ማለት 530 ብር እንዴ? ለዋፍል ነው። እኔ ዋይፋይ ብዬ መጥቼ የሳምንት አልመላም እንዴ? ኧረ ማርያምን የሳምንት ፓኬጅ አልሞላም። ታዲያ እንደዛ ከሆነ ይቻላል እንዴ? ታዲያ እኔ ዋይፋይ ብዬ ነው የገባሁት። ዋፍል ደግሞ በሁሉም በቃ በሁሉም በየሄድንበት ሁሉ ስም እያወጣችሁ ምግብ መናገር ትጀምራላችሁ እንዴ? እንዴ 530 ብር ነው የሳምንት ፓኬጅ አልሞላም። ምን ያደርግልኛል? ኧረ አሁን ብር ነው ያላችሁ። ብር ማምጣት ትችላለህ ወይ? ስልክ ምናምን ላስብ እንዴ? ታዲያ ዋይፋይ ስለ ዋፍል ምናምን ብለህ ታመጣለህ? በየሄድንበት ሁሉ እኔ አዲስ ምን ያላቅም ዋፍል የሚባል ነገር እንጀራ በቅጡ ያረረብኝ ሰውዬ ዋፍል ምን ማለት ነው? የሳምንት ፓኬጅ ሞልቼ አልጠቀምም። ዋይፋይ ብዬ ነው የምትወስድ መጣ። አንተ ዋይፋይ ስላልሰማኝ ሰምተናል። በየሄድንበት ላይ የሆነ ነገር ስንራመድ ምግብ ማምጣት ኧረ ጭራሽ ነው ሜኑን አላየሁትም። አሁን ገና ነው ያየሁት። እኔ ዋይፋይ ምናምን የሚባል ምግብ እኔ ሰምቼ ማለት ነው። እንካሽ በቃ ወይ በኋላ ብር እንትን እንላለን። 500ማ እኮ የወር ፓኬጅ ይሞላል ብራዘር። እውነት ነው። የአንድ ወር ፓኬጅ ብትጠቀምበት ቤት ውስጥ ከምስቲ ጋር ቁጭ ብለህ ስልኳ ስጠራ ከማንሳት ይልቅ ደንግጣ እንትን ካየች ምን አለፋ የደወለው ረዳት። የረዳቶች ነገር እኛም ተቸግረናል። ታክሲ ላይ ብቻ አይደለም። እሺ ደግሞ ምን እየሰራሽ ነው? አይ አይደለም እኮ እኔ ማለት ነው ሁሌ ማለት ነው እዚህ ጋር ተቀምጠናል ቲቪውና እና ዝቅ ላለሁኝና በደንብ አይታያትም ለሷ። እሺ ልብስሽን ለምንድን ነው ያዝሽው? እንዲታያት ነው። እና ወገን በቅርቡ አልጨልልም ትላላችሁ? በጣም ያስጨልላል። ይሄም ያስጨልል ነው። ገና ሳይወጣ የልጆች ፊልም ስንቶቻችሁ ይሄንን ነገር አድርጋችሁ ታውቃላችሁ? ለዛሬ የተዘጋጁት ይሄንን ይመስሉ ነበረ። ቀጣይ በሌላ በአማሩ ቪዲዮዎች እንገናኛለን። ቤተሰብነታችሁ እንዳይለየን ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁ እንደተለመደ ኮሜንት ላይ አስቀምጡልኝ። ቀጣይ እስክንገናኝ